አንድ ሰሐቢ መጥቶ ወጣት ነብዩን ሰለላሁ ዐለይሂ ወሰለም ዝሙት ይፍቀዱልኝ ብሎ እኮ ጠይቋቸው። እኔ ዛሬ ይህንን ብትጠየቅ ምንድነው ምላሽ? አንተ ሸይጣን ነው ምለው? በምን መልኩ ነው ትሪት የማደርገው? እስኪ ጠጋ በል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ጠየቁት፣ ይህ ነገር በእናትህ ላይ ቢፈጸም ትወዳለህ ወይ? አንገሸገሸው። ላ ያ ረሱላላህ፣ በፍጹም። በእህትህ ላይ ቢፈጸም ትወዳለህ ወይ? ዐቅሉን አስተካከሉት። ነብዩ ሰለላሁ ዐለይሂ ወሰለም ወደ ራሱ አመጡት። ኢማጂን እንዲያደርግ አደረጉት። ቅርብ ዘመዶችን በሙሉ ጠቀሱለት። ሌሎችም ሰዎች እኮ እንዳንተ ነው የሚሰማቸው፣ አይወድም እኮ ይሄን ነገር። እጃቸውን አስቀመጡና ዱዓ አደረጉለት። ወላሂ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ስገባ ከዝሙት የበለጠ ተወዳጅ ነገር አልነበረም እኔ ዘንድ። ከሳቸው ስወጣ ደግሞ እንደ ዝሙት የምጠላው ነገር። This is how he treats ሰሐቦቻቸውን በዚህ መልኩ ነው ትሪት የሚያደርጉት። እዝነት ሁሉም ነገራቸው ውስጥ ይታያል ነብዩ ሰለላሁ ዐለይሂ ወሰለም።